እነዚህ ሶስት ሰዎች ህይወታችሁ ላይ ካሉ በእርግጠኝነት እናንተ ደስተኛ አይደላችሁም ወይም ደግሞ ህይወታችሁ የምትፈልጉበት ደረጃ ላይ አይደላችሁም። አንደኛ እናንተን በቀልድ እያስመሰሉ ኮንፊደንሳችሁን የሚሰብሯችሁ ጓደኞች ወይም ደግሞ ሌሎች ሰዎች። ብዙ ሰዎች በቀልድ እያስመሰሉ እየቀለዱ እኛን ሞራላችን ይሰብሩናል። እኔ ለራሴ እድሜ ልኬ እንደዛ እየቀለዱ የተረቡኝ የተሳለቁብኝ አንተ እንደዚህ ነክ ያሉኝ ሰዎች እስካሁን ሳስበው በጣም ያ የተናገሩኝ ነገር ህይወቴ ላይ ኮንትሮል አድርጎኝ ነበር። ስለዚህ እነዚህ አይነት ጓደኞች ካሏችሁ ወይም ሰዎች ህይወታችሁ ላይ ካሉ አስወጧቸው። ሁለተኛ እናንተን ቫልዩ የማያረጉ ሰዎች፣ የናንተ ሰዓት የማያከብሩ ሰዎች፣ የናንተ ዓላማ የማያከብሩ ሰዎች ካሉ ከህይወታችሁ አስወጧቸው። ምክንያቱም ከነሱ ጋር ሆናችሁ ትልቅ ደረጃ መድረስ አትችሉም። ሁሌ ዓላማችሁ ለማድረስ ስትሞክሩ እነሱ ሰዎች ተነስተው እናንተን ዝቅ ለማድረግ ይሞክራሉ። ሶስተኛ እናንተ ለመፈቀር ከባድ እንደሆናችሁ የሚያስመስሉ ሰዎች፣ የሚገባችሁን ፍቅር የማይሰጧችሁ ሰዎች። እነዚህ ሰዎች ከህይወታችሁ ማስወጣት አለባችሁ። ምክንያቱም አብዛኞቻችን ብቸኝነትን እየፈራን ከማይገቡን ሰዎች ጋር እየዋልን ነው። ፍቅር እንድናገኝ ሌሎችን ሰዎች እየለመን ነው። ስለዚህ ፍቅር ለማግኘት የምትለምኑ ከሆናችሁ እነዚህ ሰዎች ከህይወታችሁ ማውጣት አለባችሁ። ምክንያቱም የእናንተ ሰዎች አይደሉም።